አማራ ሲነገረው አይሰማም። እኔ እንግዲህ አሁንም በጋዜጠኝነት እየሰራው ነው። የፋኖን ትግል እለት ነው። ጋዜጠኛ ለማን ነው የምትሰሪው? ጋዜጠኛ እንዴት ነው? ማን የቀጠረሽ? ለማን ነው የምትሰሪው? ቴሌቪዥን ላይ ነው የምሰራው። አሁን የት በየቀኑ የፋኖን የታልሽን እየዘገብኩ ነው ያለው። የት መረጃ ቴሌቪዥን ላይ ነው የምሰራው። መረጃ ቲቪ ኦሮሞ ቴሌቪዥን። አየሽ ምን ያህል አማራ እንዴት ማን ነው ኦሮሞ? እስቲ አንድ ጊዜ እዛ ግርማ ካሳ ዘመድኩን በቀለ መሳከሽ ነው። መረጃ ቲቪ የማን ዘመድኩን በቀለ መረጃ የማን ንብረት እንደሆነ ታውቂያለሽ? መረጃ ቲቪ ባለቤት ደግሞ ግርማ ካሳ ወይ መረጃ ቲቪ ማን እንደሆነ ታውቂያለሽ? ባልና ሚስቶች እዚህ አሜሪካን ሀገር የሚኖሩ ናቸው። አዎ አውቃለሁ። ዘራቸው ምንድን ነው? አማራ፣ የሸዋ አማራዎች ናቸው። አራ ለእኛ ነው አንቺ ብታታልኝ። የሸዋ አማራዎች አሉ፣ ጴንጤዎች ናቸው። ጴንጤ ናቸው፣ ኦሮሞና የደቡብ ሰዎች ናቸው። ይሄ ደግሞ የሃይማኖት ትግል አይደለም። ሃይማኖታቸው ምን ሊሆን ይችላል? ግን ቤተክርስቲያንን መረጃ ቲቪ አማራ አይደለም፣ መፍረስ ነው ያለበት። ስሚኝ፣ መረጃ ቲቪ ላይ አሁን አንቺ መተሽ ሊሆን ይችላል፣ አማራ ልትሆኚ ትችያለሽ። መረጃ ቲቪ ግን ሲሰራበት የከረመው አዳምጫ ዘመድኩን በቀለ አማራ ነው። አንቺ ነው ታውቂ አላውቅም ማለት ታውቂያለሽ። ግጥም አድርገሽ ታውቂያለሽ። አንድ መረጃ ሰዓት ይዞ እየሰራ ነው ያለው ዘመድኩን እንጂ መረጃ ቴሌቪዥን ባለቤት አይደለም። ዘመድኩን በቀለ ዳዲ መሆኑን ታውቂያለሽ። የቆቱ የሐረር ኦሮሞ ነሽ ሲል ሰምተሻል። ጋዜጠኛ ሆነሽ እንዲህ አይነት መካድ አታምጭ። መጀመሪያ መኝ ይኸውልሽ፣ ይሄ ሰውዬ ኦሮሞ ነው። ግርማ ካሳ በቅርብ ቀን ወጥቶ እንደው ምን አላችሁ? እኔ ኦሮሞ ነኝ። እኛ ደግሞ ግርማ ካሳ ኢትዮጵያ ታገላለሁ እያልክ አይደል እንዴ? የሰውን አጥንት ለምን ትቆጥራለህ? ለአማራ አንቺ ነሽ ቆጥረሽ የመጣሽው። ማንኛውም ኦሮሞ አንቺ ነሽ ቆጥረሽ የመጣሽው። አንቺ እኮ ነሽ ቆጥረሽ የመጣሽው። እኔ ለአማራነት የምታገል ብለሻል። ዲቤት አድርጊያ። ምን አይነት መሻከር ነው? አያገባኝም። ቆይ ስትገቢ ምንድን ነው ያለች? ሚውት አድርጊ። ስትገባ ምን እንዳለች ታስታውሳላችሁ? እኔ አማራነቴን ነው የማውቅ፣ እኔ ለአማራ ነው አለች። አሁን ደግሞ አንተ አጥንት ትቆርጣለህ። እኔ እኮ አጥንት አትቁጠር እያልኩሽ ነው። አማራነትሽን ልቀቂና በኢትዮጵያዊነት ከኛ ጋር ነው የተናገርኩት። ሁለት አይፎንሽ እኮ ስትገቢ እኔ አማራን ብቻ ነው የሚያገባኝ አለሽ። ቅድሜ አማራነቴን ነው ቅድሚያ የምሰጠው ለራሴ። ውሸት ነው። አማራ ብትሆኝማ በኦሮሞዎችና በደቡቦች ቴሌቪዥን ላይ አታዋሪም። ከግርማ ካሳ ጋር ከተባለ የመረጃ ቲቪ ባለቤት ጋር አትቀመጭም። ሰዓት አትወስጅም። መረጃ ቲቪ የአማራ ቲቪ ባለቤቶች አሁንም እነግርሃለሁ ሁሉም አማራዎች ናቸው። የሚሰሩት ሰዎች ግን መለስ ዜናዊን የቢቸና ሰው እናርግ እኮ ያላችሁ ናቸው። ይህንን ፕሮግራም መለስ ዜናዊ የቢቸና ሰው ነው። አማራዎች እኮ ብላችሁ ትከራከሩ አንቺ ሌሎቹ የተባለው ያለውን ሰው ያውቃል። እንደ አታውቂም እንደ መጽሐፍ እንደተጻፈ መለስ ዜናዊ አያቱ ጎጃሜ ነው ብሎ የጻፈ እኮ የጎጃም ዶክተር ነው። ከትግሬ ጋር ለመጠጋጋት ሲያምር ማለት ሲፈልግ ማለት ነው። ስለዚህ መረጃ ቲቪ መረዳት የለበትም፣ መፍረስ ነው ያለበት። ምንም አይጠቅምም። 360 የኛ አይደለም። የአማራን ትግል የገደሉ ናቸው። መረጃ ቲቪ የሸዋ ሰዎች አይደሉም። የኦሮሞና የደቡብ ጣቢያ ነው። ሁለቱም ባልና ሚስቶች እኔ ያውቃቸዋለሁ። አሜሪካ ነው የሚኖሩ ጴንጤዎች ናቸው። ጴንጤ ደግሞ ለእኛ ለአማራም ለምንም ሊረዳ አይችልም። ውሸት። ጴንጤ ማለት እኮ አብይ አህመድ ነው። ጴንጤ ማለት የብልጽግና መንግስት ነይ ውረጅ። የአንቺ ጋዜጣ ምናምን ውረኛ አስረግጬ ነው የምነግርሽ። ውረጅ። ኮልኮሌ መረጃ ቲቪ ኦሮሞ ማን ነው የምታታል? አንቺም ኦሮሞነች ማለት ነው። እዚያው ሸዋ ውስጥ የደፈች እኔ አሁን ኦሮሞ አማራ ብዬ አልመጣም። እኔ ኢትዮጵያ ብያለ ታገኝ አያገባኝም። መታገል ትችያለሽ። እኛ በቃን ነው። አማራነት ከዚህ በኋላ እናቀነቅንም። መብታችን መሰለኝ። ጨርሰን እናንተ ታገሉ። መረጃ ቲቪ የአማራ ቲቪ አይደለም። ግርማ ካሳና ግርማ ማን ነው? ፕሮፌሰር ግርማ ደግሞ የሚባል ሌላ አለ። ኦሮሞ ነው እሱ። ዘመድኩን በቀለ ነው ሲሸኑበት የነበር። ማን ነው ሲሰራበት የነበር? አሁን የምትሰሩ ከእነሱ ጋር አንድ ሰዓት ወሰደ እንጂ ዘመድኩን በቀለ ትሉናላችሁ። ለምንድን ነው ለእኛ ታዲያ አንድ ሰዓት የማይሰጠ? እኛ አይደለም እንደ አማራ ይኸው የነገስታት ዘሮች ዘሬን ጠቅሼ ሲሲኖስ ላይ መግባት እችላለሁ። እኔ ቀልድ አይደለም። እኔ ግን ዘሬን ጠቅሼ አማራ መሆኔን እገልጻለሁ። አንቺ ልትገልጪ ልግናችን። እኔ ግን ዘሬን ከራሴ ስም ጀምሬ እስከ ሲሲኖስ መቁጠር እችላለሁ። እኔ ነኝ አማራው።
ስለዚህ እኛ እናውቀዋለን መረጃ ቲቪ ማን እንደሆነ። መረጃ ቲቪ ማለት በጎጃም ቢሊዮነሮች የሚከፈላቸው ናቸው። በእነ ትዕግስት ፈረደ ካሊፎርኒያ የሚደጎም ነው። እናጋልጣቸዋለን። የአማራን ትግል የጨረሳችሁ የጣላችሁ ዘመነ ካሴ ጀግና የምትሉ ምሪ ወዳጆ ጀነራል ብላችሁ የምትሰይሙ የደንቆሮ ስብስብ ነው መረጃ ቲቪ። የአማራን ትግል የገደላችሁ እናንተ ናችሁ። የጎጥ አስተሳሰብ ይዛችሁ ጎንደርና ሸዋን ደግሞ ትጠላላችሁ። ውሸት ነው። አንቺ ሸዋ ሆነሽ ከመረጃ ቲቪ ጋር ከሰራሽ ዘረኛው ዘመነ ካሴ ጎንደር ጠሉ የሚጨፍርበት ውሸት ነው ማለት ነው። ስለዚህ አንቺ አማራ አይደለሽ። ካቲ ብርጅስቶ ጣኒያ ሚዲያ ራሱ የቅማንቶች ነው። የነ ምስጋናው አንዱ ዓለም ነው። ቅማንት ነው ምስጋናው። ማንም ታታለን። አባቱ የሞተው ቅማንት ሀገር ሂዶ አማቶቹ ጋር ሲመለስ በጥይት የተመታው ጠንቋይ ነው። አውቃለሁ እያለ የአንድ ገበሬ ሚስት እንትን ሲል ነው ለምን አባት ብሎ አንድ ገበሬን የጠረቀው በጥይት። እሱ ግን ባህዴን ገደለው እያለ ያቅራራ ነበር። ውሸት ነው። የናያሌው ምናምን የሚሉት የጣና ቴሌቪዥን ምናምን የምትሉት የጎንደር የቅማንቶች የዘረኞች በጎጃም ጥላቻ ያበዱ ቅንቅናም ጎንደሮች ናቸው። አስረግጬ ነው የምነግርህ። ጣና የኛ ነው ብሎ የሚያስቡ ናቸው። እነዚህ ደግሞ እነዘመነ ደግሞ ጣና የኛ ነው። ሁለቱም የማይረቡ ናቸው። ጣና ግን የኢትዮጵያ ነው። አንተ ጎንደርና ጎጃም ትላለህ። ጣና የኦሮሞ ነው። ጣና የትግሬ ነው። ጣና የጋምቤላ ነው። ምን አባት አደረገዋለህ? ጣና ጎጃሙ ስለተፈጠረ የጎንደርና የጎጃም ሊሆን አይችልም። እኛ ኢትዮጵያን ስታብሊሽ ያደረግን ህዝቦች ነን። እኛ ዛሬ ላይ ኢትዮጵያዊ ሆነናል። ትናንትም ነበር። እኛ የምንታገለው አማራን በብሔሩ ቀስቅሰን ከገዳዮቹ እንዲድን ነው። አልፈለግም። እየሞተ ቀጥሏል። ስለዚህ ትተነዋል። አታግሉት እናንተ። የኔም ቤት ክብርሽን አልነካም። ቆንጆ ነሽ፣ ታምሪያለሽ፣ የአማራ ምርቶ ይችያለሽ። ግን ሐቁ ይነገርሽ። ከታች ነሽ ትጎነጫታለሽ። እውነታውን ደግሞ መረጃ ቲቪ የአማራ አረጋችሁት። የኦሮሞዎችን ቴሌቪዥን ኦሮሞ እንታገላለን እያላችሁ እናንተ የመረጃ ቲቪ ትረዳለች። ምን ማለት ነው? ግርማ ካሳ እኮ የብልጽግና ባል በእኛ አደረጃጀት ነበር። እኛን ያባረሩ ምጽአት አማራ ነው ያባረሩ። አብሮ ተደራጅቶ አንተ ማነህ ሲሉት የምጽአት አማራ መሪ ያውቁታል። ኦሮሞ ነኝ አለ። ታዲያ ምን ሰራለህ እዚህ ውስጥ ተባለ። እንደውም ምን አለ? እኔ ብልጽግና ባል ነኝ አለ። ብልጽግና ደጋፊ ነኝ አለ። ስለዚህ ይህን እየተሮሰወሳችሁ የአማራን ትግል ገላችሁ። ደግሞ አሁን መረጃ ቲቪ የአማራ ነው፣ የሸዋ ሰዎች ናቸው። ደህና ነሽ? ፕሮቴስታንቶች ናቸው፣ ኦሮሞና የደቡብ ሰዎች ናቸው። ቃጥ ብርጅስቶ። እሺ አመሰግናለሁ ሞጣ። አይ እኔ ስለዚች ልጅ አሁን አመጣጧ ምን መሰለህ? አንደኛ አሜኮ ነው የምሰራው የነበረው ጋዜጠኛ ነኝ ስትል ብአዴን ናት። የብአዴን አባል ሳትሆን አሜኮ የከነካሽ ብአዴን እንደ ዘመነ ጋሴ ግራ ቂጥሽን ወይ ግራ ጡትሽን ከሳመልሽ አትመለሽ። አሁን እቺ ግራ ጡቷን ስሞላተ ማን ገዱ አንዳርጋቸው በቃ አትመለስም። እቺ ውሸቷን ነው። ኡጋንዳ ነው ይኸውልሽ። የመንግስት ተቃዋሚዎች ቢሆኑ ኖሮ ኡጋንዳ ያለው ያ ሁሉ ጋዜጠኛ በ24 ሰዓት ውስጥ አብይ አህመድ ያመጣው ነበር። ዳብል ኤጀንቶች ናቸው። እስኪ አንዱን ጋዜጠኛ ማምጣት አይቻልም? መንግስትን ለመጣል እዚያ ሲቀሰቅሱ ነው የሚሉ። መረጃ ቲቪ ራሱ የኦሮሞዎች ነው። ፋኖን ለማዳከም ነበር፣ ኦሮሞች አዳክሞታል፣ በትነውታል በመረጃ ቲቪ። ዳሴት ቀጥይ። አሁን ይኸውልህ ለልጅቷ አንተ በተረጋጋ መንፈስ መንገር የነበረብህ አንደኛ ብአዴን ናት፣ ከወዲሁ ተናግራለች። ሁለተኛ የመሸገችው ከነ ሙልጌታ አንበርብር ከነ አዲሱና አሳየ ደርቤ ሌሎችም ጋር ነው። እንግዲህ አስብ፣ እነኚህ ጋዜጠኛ ነን ብለው ይሄንን ፌኩን የሌለውን ፋኖ የሚያጋንኑ ናቸው። እሷም ይኸው እኮ ተናገረች። ህዋትን ለማምጣት የሚታገለውን ፋኖ ነው ይቺ ቁጭ ብላ 24 ሰዓት ምሰራ። የነ ዘመነ ካሴ ቅጥረኛ ናት። ዘመነ ካሴ ከስብሐት ነጋ ጋር አንድ መድረክ ላይ ተገኝቶ ስለምን ተወያየ ብለህ ብትጠይቃት እንደ ጋዜጠኛ መልስ የላትም። ምክንያቱም ማንን ሊታገል ወጥቶ ነው? የብአዴን ጋዜጠኛ ምን ትምህርት አለው ነው? ያንን የጊጋንት ፖለቲካ ብጠይቃት ምን ትመልሳለች? ይችልሽ አንድ እሱ ነው። አይ መገኘት ምን ችግር አለው ነው የምትልሽ። እንደዚያ እኮ ነው የሚሉሽ። አሰሚያትም እንዴ ፋኖ ከትግሬ ጋር መስራቱን በምን ታረጋግጣለህ? አየሽ እኛ ማህተም እንደዚህ አድርገን ቁጥር ያዘለ ደብዳቤ አስፈርመን ይዘንላል። ልመጣ አየሽ ፖለቲካ እንደዚህ ፖለቲካ አይችልም። ራሱ ቀጥይ አለመቻል አይደለም። እንግዲህ ተምሬያለሁ ጋዜጠኛ ነኝ የምትለው የብራስልስ ጋዜጣ ላይ አስረስ ማረ ዳምጤ ያንን ጦርነት የአማራው ህዝብ ላይ ደፍድፎ ትግራይን እንደጨፈጨፍን አድርጎ
አሁን በአዲስ ዳይናሚክ የሆነ ወጣት ከቲፒኤልኤፍ ጋር እንሰራለን ያለውን አንደኛ በእንግሊዝኛ አርቲክሉን አንብቢ ራስሽን መተሽ ከምታዋርጂ። ከዚህ በላይ ምን አለ? አስረስ ማረ ዳምጤ በራሱ አፍ ለኢንተርቪው ያደረገውን ነው አምጥተን ለህዝብ ያሳየ ነው። እና በምን አየ የሚለው ይሄ ዝም ብሎ የአልሞት ባይ ተጋዳይ መልስ ነው። ይሄ ከአንድ ከተማረ ሰው አይጠበቅም። ለምን ብትል መረጃዎች ሚሊዮን ጊዜ ሰጥተናል። እሷ ግን ወዲያኛው ካምፕ ስለሆነች መስማት አልፈለገችም። ያ ነው ችግሯ። ሌላው የመረጃ ቲቪ እኮ ነው ኮምፕሊትሊ አማራውን ፓራላይዝድ አድርጎ አስወድሞ። ምክንያቱም አላቅም ማለች ያኮ ያጫጫታ ፊት ሁሌ እኮ ነው እኔ ቆቱ ነኝ እያለ እንደው እስካፉ ሁለተኛ ወርድ ሲወጣ ቆቱ ነኝ እያለ ያኔ እኮ ያወኳት ልጅቷ የትግሬ ደጋፊ ሻቢያ ወያኔ ፈረስ መሆኗን ያየዋት። ስለ ዘመድኩን በቀለ ስጠይቅ ፈርታም ጭምር እኮ ነው። አላውቅም አንድም ተራ ደደብ መሀይም የሶስተኛ ክፍል ተማሪ አይተሻል እንዴት እንደምትፈራው አላውቅም። ለምን አብረው ነው የሚሰሩ መረጃ ቲቪ ውስጥ ይችም ሰዓት ተሰጥቷት የትም አናቃት የሚቻው የኢትዮጵያ ሕዝብ ይችን ሳይሆን ለመታወቅ ነው የመጣችው። ባይዞ ኢየሩስ ግን አንድ ነገር ብላለች። እሱም ምንድነው ሪቨርስ የሚባል ነገር ሞክራለች። አንተ ኢትዮጵያዊ ነኝ እያልክ የመረጃ ቲቪ ኦሮሞዎች ናቸው የሚሰሩት እያልክ አለች። እናንተ ስላፈረሳችሁት አሁንም ለማፍረስ እየመጣችሁ ስለሆነ እኮ ነው። ኢትዮጵያዊ ሆነን ከኦሮሞና ከሌላው ህዝብ ጋር ቆመን እናንተ ሰሜነኛ ብላችሁ ግብፅን፣ ምዕራባውያንን፣ ጭራሽ ሱዳንን ተሸክማችሁ ስለምትመጡ ህዝቡ እንዲያውቅ እኮ ነው። ኢትዮጵያ ህዝቡ እንዲያውቅ ነው እኛ ሽፍት ያደረግን የፖለቲካ ሽፍት። ሌላው ምን መሰለሽ የምትነግሪያት አጥንት ትቆጥራለህ ብላለች። እኔ እንደውም አጥንት ቆጥሬ አላውቅም። አማራ ተበድለዋል ነው እንጂ ኦሮሞና አማራ በደም አንድ ነው፣ ጥቁር ነው። ዝቅ ስንን እያልኩ የምናገረው እኔ የምታገለው ሁልጊዜ የአማራ ብሔርተኛ ሌሎች እንዲመክት ነው። አልተቻለም። አማራም አይፈልገውም። ስለዚህ አጥንት ቆርጠር መጀመሪያ ስትገባ ግን እኔ ግን አማራ ነኝ አለች። አማራነቴን ነው የምኮራበት አለ። በኋላስ አጥንት ቆጥራለህ። አየሽ፣ ማጭበርበሪያ አጭበርባሪ ነች። አየሽ፣ ሁለት አፍ ሆነች እኮ። መጀመሪያ ስትገባ እኔ አማራ ነኝ ምናምን ብላ ነው የገባችው። መጨረሻስ አንተ ለምን አጥንት ቆጥራለህ ኦሮሞስ ቢሆኑ አለች። ታዲያ እኛም እኮ የምንለው አጥንት እናንተ ናቸው የቆጠራቸው አማራ እያላቸው። የአማራ አጥንት ወርቅ ነው፣ የኦሮሞ አጥንት ወርቅ ነው። ምንም ጥቁር ነው። ቃጤ አሁን ለእሷ መንገር የፈለግኩት እሷ የምትሰራበት መረጃ ቲቪ አንበጫጮ ትግሉን መድረኩን ይዞ የአማራን ትግል ክልሉን እንዲፈርስ ያደረገው እሱ ነው። እዛ ሄደሽ ብትሰሪ ከነሱ ጋራ እነሱ እኮ ማለት ቲፒኤልኤፍ ሻቢያዎች ናቸው። ምክንያቱም ዛሬ ኦሮሞ ነኝ ኦነግ ነኝ የሚለው እኮ ራሱ ሻቢያ ነው። ማን ነው? ዘመድኩን በቀለ የኮርኔ ነገኛ አባል ነው። የሚሰራው ለሻቢያ ነው፣ የሚያደላውም ለነሱ ነው። ለምን ብቲ የዘውድ ምክር ቤቱ አባል ነው። ሶስተኛው ሳልሳዊ ቴዎድሮስ ይመጣል እያለ እስክንድር ነጋን፣ ዘመነ ካሴን፣ ዳዊትና መስቀል ይዘው እንዲወጡ ያደረኩ እኔ ነኝ ብሏል። ያ ማለት ምንድን ነው? የዘውድ ምክር ቤቱ የሰጠውን አጀንዳ መሬት አውርዶ ፋኖችን በስልክ እያገኘ ትክክለኛ ፋኖ በትኗቸዋል፣ ተበትኗል። መረጃ ቲቪም የኦሮሞዎች ነው የደቡቦች ነው የአማራን በተነው እንደ ግንቦት ሰባት ማለት ነው። ያ በማን ነው የሚረዳው? ከትግሬ ጋር እንሰራለን በሚሉ የአማራ ቢሊዮነሮች የሚረዳው። ባይዞ መጋለጥ አለበት። ይሄ ነው እና እኛን ነው አንቺ የምታታልኝ መጥተሽ። እኛ እኮ እያንዳንዱ አማራን ከቢሊዮነሮች ጀምሮ እናውቃቸዋል። እያንዳንዱ ምሁራኖችን እናውቃለን። የአማራ ወታደራዊ ጥበብ፣ የድህነት ጥበብ ያላቸው ሰዎች እናውቃለን። ፖለቲከኞች ነን። ፖለቲካ ከኛ በላይ ረጅም። እናንተ ኦፖርቹኒቲውን አገኛችሁ፣ ጋዜጠኛ ነን ብላችሁ እዚያ መሸጋችሁ። አሚኮ ማለት እኮ ዝም ብሎ የሶስተኛ ክፍል ገብቶ የሚያነብበት ጣቢያ ነው። እዚያ ገባሽ፣ ታወቅሽ፣ መረጃ ቲቪ ቀጠረሽ። ግን እኛ እንታወቅ። እኛ ግን 25 ዓመት የታገልን የአማራ ልጆች መረጃ ቲቪ 30 ደቂቃ እኮ አይሰጠንም። ለምን አንገናኝም? በአስተሳሰብ በአይዲዮሎጂ። እነሱ እኮ የውሸታሙን ፋኖ ትግሬን ተሸክሞ የሚመጣውን ፋኖ እኮ ነው ሲያቀነቅኑ የሚውሉት። ኡጋንዳ ቁጭ ብለው አብይ ራሱ ልንገርሽ፣ ኡጋንዳ ያለው እንደዚች አይነቷን መውሰድ ይችላል በሽብርተኝነት። መንግስትን በኃይል እንጥላለን እያሉ አይደል? ከተማ ጥሪ እኮ አድርጓል ዘመነ ካሴ። ዘመነ ጀግና ነው የምትለው ሰው አንደኛ ምርኮኛ ነው።
03 ቀበሌ ተማርኳል። አማራ ደግሞ ምርኮኛ መርቶት በታሪኩ ያውቃል። ዘመነ ካሴ ምርኮኛ ነው። በአይናችን ያየ ነው። 03 ቀበሌ ተማርኳል እኮ በቴሌቪዥን ታይቷል። ታስሯል፣ ተፈቷል። ምርኮኛ አማራን አይመራው። ያውም ያን ጀግና ፋኖ እነ ዘመነ ካሴ ምርኮኞች እንዴት ሊመሩ ይችላሉ? ጀነራል አዳምነ እኮ ተማርኳል። በሰሜን እዝ አስክረው አጠጥቶ ያንጠላና ረቄ ግቶ ያዙት። ዘመነና ጀነራል አዳምነ ማለት ጎጃሜ ናቸው። እነዚህ ምርኮኛ ናቸው። እንዳያታቸው እንደ ተክለ ሃይማኖት እንደ ንጉሥ ተክለ ሃይማኖት ተማርከዋል። ንጉሥ ተክለ ሃይማኖትን ጎጃሜ መማረክ ልማዱ ነው። ተክለ ሃይማኖት ያንን ጀግና ህዝብ ጥሎ ተራራ ላይ ወጥቶ ናውረዱ እየተባሉ 2 ጊዜ ዮሐንስ ማረከው ቂጡን ወግቶ ተክለ ሃይማኖትን 1 ጊዜ ምኒልክ ማርኮታል። ጎጃሜ ከምርኮ